ሀይ እንዴት ናችሁ ውዶች? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ቆይታ እንዴት ነው? እኔ ጋር አሪፍ ነው፣ ፈጣሪ የተመሰገነ ይሁን። እናንተ ጋርስ እንዴት ነው? እና ዛሬ ደግሞ በአዲስ ቪዲዮ ተመልሼ ይቅርታ፣ በአዲስ ቪዲዮ መጥቻለሁ ማለት ነው። እና ቆይታችሁ እንዴት ነበረ? ሁሉም ነገር አማን ነው አይደለ? እኔ ጋር ፈጣሪ ይመስገን። እና ዛሬ ቪዲዮ ይዤላችሁ መጥቻለሁ። የምትወዱትና ቀለል ያለ እቤታችሁ ልትሰሩት የምትችሉት አሪፍ ስቴክ አሰራር ነው የማሳያችሁ ማለት ነው። ከዛ በፊት ስለምታበረታቱኝ፣ ስለምትወዱኝ፣ ስለምትቀበሉኝ አመሰግናለሁ። ኮመንት፣ ላይክ እና ሰብስክራይብም ስለምታደርጉልኝ በጣም ነው የማመሰግነው። አሁን አላስረዝምባችሁና ወደ ቪዲዮ ወስዳችኋለሁ። ከዛ ከቪዲዮ በኋላ ደግሞ መጥቼ እነግራችኋለሁ ማለት ነው። ቪዲዮ እስከ መጨረሻ ድረስ ተከታተሉ፣ እስከ መጨረሻ ድረስ እዩት እና ወደ ቪዲዮ ስንገባ ያው እዚህ ጋር ስጋውን ወደምንፈልገው ለማስተካከል ወይም ደግሞ ወደ ስቴኩ ለማስተካከል እናዘጋጃለን ማለት ነው። ያው የምናዘጋጀው አሁን ባሳያችሁ በጠፍጣፋው በኩል ሳይሆን በዚህ በእንትን እንቡጥ ባለበት በኩል እንደዚህ እንቀጠቅጠዋለን። አልኳችሁ ቅጥቅጥ ነው በቃ። እና ያው ለአሁን ለዛሬ እኔ አነስ ያለ መጠን ያለው ነው ማዘጋጀው እንጂ እንደዚህ ብዙ መጠን ያለው ሲኖር ትንሽ ያሳምማል። ምክንያቱም መጀመሪያ ላይ ስጋው እንዳሳያችሁ ትንሽ ወፈር ያለ ነገር ነው። እሱን ቅጥቅጥ አድርጎ ወደዚህ ማድረጉ ትንሽ ከበድ ይላል እና ችግር የለውም። ያው ውጤቱ አሪፍ ስለሚሆን እላችኋለሁ። ያው ምግብ መስራት ደግሞ ይሄን ያክል ብዙ ማሰልቺ አይደለም፣ ደስ የሚል ነገር ነው። እና ያው ጠጋ አድርጌ ላሳያችሁ ብዬ ነው። ይኸውት እንደዚህ ነገር ነው የምናደርገው ማለት ነው። እና እንደዛ ነው። ከዛ እዚህ ጋር ጨረስኩት። ወደ ይሄንን አስመሰልኩት ማለት ነው። ይሄን ያክል ነው ያዘጋጀሁት። ከዛ አሁን ደግሞ ቀጥታ ወደ ግብአቶቹ ወስዳቸዋለሁ። የምናደርግበት ወይ የምንጠቀምበት እንቁላል፣ ዱቄትና የደረቀ ዳቦ ፍርፋሪ የለም እሱ ማለት ነው። ክሪፕሲ እንዲሆንልን ነው የምንጠቀመው። እዚህ ጋር እንቁላሌን አዘጋጀሁኝ። ከዛ ብላክ ፔፐር ጨመርኩበት እና ብላክ ፔፐር ወይም ደግሞ ምንድነው የሚባለው ቁንዶ በርበሬ ነው እንደዛ። ከበኋላ ከሳሳትኩ እንግዲህ ይቅርታ አድርጉልኝ እላችኋለሁ። እና ምንድነው ስሙ ሌላ ደግሞ ፓፕሪካ ጨምርበታለሁ። አነስ ያው መጠኑ እንደምትፈልጉት ነው፣ ቅመም እንደምትፈልጉት ነው የምታረጉት። ያው እኔ የምጠቀመውን ነገር ነው የማሳያችሁ። መጠኑን እናንተ ናችሁ የምትወስኑት ማለት ነው። ከዛ እዚህ ጋር ደግሞ ትንሽዬ ጨው እናደርግበትና አንድ ላይ ሚክስ አደርገዋለሁ ማለት ነው። ኦኬ እዚህ ጋር ያው በደንብ ማዋሃድ አለበት። ያው አዋሃጄ ምናምን ጨርሼ አዘጋጅቼ ደግሞ ተመልሼ እመጣለሁ። ያው እዚህ ጋር ሁሉም ነገር አስተካክዬ ተመልሼ መጥቻለሁ። እና እዚህ ጋር ያስተካከልኳቸው ነገሮች ደግሞ ይሄ እንደምታዩት የዳቦ እንትኑ ነው፣ የደረቀ ዳቦ ፍርፋሪው ነው። ይሄኛው ፍርፋሪ ስላችሁ በጣም ሲደርቅ የሆነ ፍርፍር ይላል፣ ለዛ ነው። እና እዚህ ጋር ያው በቅድሚያ ስጋው ነው የሚያስፈልገን። በስቴፕ ሳሳያችሁ ስጋውን ዱቄት ውስጥ እናደርገዋለን። ለምን እንደዛ የምናደርገው ካላችሁ ደግሞ አንደኛ እንቁላል ምንም ነገር ብታደርጉበት የሆነ ሽታው ብዙ እንትን ስለማይል ያንን ነገር እንዳይሸትብንና እንዲይዝልን ነው ዱቄቱን የምናደርገው ማለት ነው። ከእንቁላሉ ጋር በደንብ ማዋሃድ አለብን እላችኋለሁ። እና ደግሞ እንትንም ይሄ የዳቦንም እንትን እንዲይዝልን እናደርግበታለን ማለት ነው። እና ያው ሲታይ ብዙም ላይመች ይችላል፣ ግን ያው ግዴታ ስለሆነ እዩት ማለት ነው። እንደዛ እላችኋለሁ። እና ተከታተሉ ውዶቼ። እዚህ ጋር በደንብ ምንድነው ስሙ በደንብ ማዋሃድ አለብን። እኔ አሁን አንድ እጄ ላይ ካሜራ ስለያዝኩኝ ነው እንጂ በደንብ ማዋሃድ አለባችሁ። ምክንያቱም እየረገፈ ምናምን ስለሚሆን በደንብ ታዋህዱታላችሁ ማለት ነው።
እንደዛ ነውና መጀመሪያ ስቴክ ብያችሁ ነበረ። ያው ማባያ የሚሆን ነገር ደግሞ ማዘጋጀት ስላለብን ምንድነው ማሽ ፖቴቶን እናዘጋጃለን። ድንቹን መጀመሪያ ቀቀልኩት፣ ከዛ ልጬ እንደዚህ ዳመጥኩት ማለት ነው። ከዛ የማረግበት ግብአት ደግሞ ወተት፣ የተፈጨ ነጭ ሽንኩርትና ዱቄቱ ማለት ነው እና የገበታ ቅቤና ጨው አረግበታለሁ ማለት ነው። ከዛ እነዚህን ካረኩኝ በኋላ እስከሚዋሃድ ድረስ አሁን ያልኩት ነገሮች እስከሚዋሃድ ድረስ እሳት ላይ መቆየት አለበት ማለት ነው። ያው እንደዚህ እንደምታዩት የሆነ እንደ መንተክተክ አይነት ነገር ሲል ሳይበርድ ከበረደ የሆነ ድርቅ ስለሚል ሳህን ላይ እናደርገዋለን ማለት ነው። ሳህን ላይ ያደረኩት እላችኋለሁ። በጣም አሪፍ ነው፣ ይጣፍጣል። እና ያው ሳህን ላይ አድርጌ አስተካክዬ ጨረስኩኝ ማለት ነው። እና ደግሞ ቅድም ያልነገርኳችሁ ነገር ይሄ እንትን ያደረጋችሁትን ስጋውን ማለት ነው እንትን ማለት አለባችሁ እስከምትጠብሱበት ጊዜ ድረስ ፍሪዘር ውስጥ መቀመጥ አለበት ማለት ነው። በረዶ ውስጥ መቀመጥ አለበት እንዲይዝልን ማለት ነው። እና እንደዛ እላችኋለሁ ውዶች። ያው እዚህ ጋር አስተካክዬ ሁሉም ነገር ጨርሻለሁ። ዋው አያምርም? በጣም ነው የሚያምረው። በቃ ብሉኝ ነው የሚለው። እና ያው ሰላጣ ሳዘጋጅ አልነገርኳችሁም ነበር፣ አላሳያችሁም። እና እንደዛ ነው ማለት ነው። አሪፍ ነው አይደለ? በጣም ነው የሚያምረው ሲታይ ራሱ። እና እንደዛ እላችኋለሁ ውዶችዬ። ስትጨርሱ ደግሞ ያው የስጋውም የተጠባበሰው ምኑም ነገር ደግሞ ሽታው እንዲጠፋ እንደዚህ አይነት ነገር ጨስ ማድረግ አለባችሁ። ያው ታውቁታላችሁ እናንተ እና ቤታችሁ ያለውን ነገር ማለት ነው። እንደዛ እላችኋለሁ። ሀይ ውዶቼ፣ ያው ቪዲዮ ላይ እንዳያችሁት ቀለል ያለና አሪፍ ምግብ ነው እና ያው ቪዲዮ ላይ ስታዩት በጣም እንትን ይመስላል፣ ግን በጣም ቀላል ነው ስትሞክሩት፣ ቤት ውስጥ ስትሰሩት ወይም ደግሞ ከዚህ በፊት ሰርታችሁ የምታውቁ ኮሜንት ላይ አሳውቁኝ። እና ያው መጨረሻ ላይ ስታዩት በቃ ዋው የሚያስብል ነው። ጣዕሙማ ልነግራችሁ አልችልም። እኔ ስለሰራሁት እኮ አይደለም፣ እናንተ ስሩና እዩት። በጣም ነው አሪፍ ነው። እና ውዶቼ ከወደዳችሁት ላይክ አድርጉልኝ፣ በኮሜንትም አሳውቁኝ፣ ሀሳባችሁን ስጡኝ። እና ሰብስክራይብ ማድረግ እና እዚህ ቤተሰብ መቀላቀል ከኔ ጋር መሆን ከተመቻችሁ ሰብስክራይብ አድርጉልኝ እላችኋለሁኝ። እና በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባላችሁበት አማን ይግጠማችሁ። ወዳችኋለሁ። ባይ